የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ማን ናቸው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ናቸው። ስንተኛ ፓትርያርክ እንደሆኑ ታውቂያለሽ? አውቃለሁ። 6ኛው ፓትርያርክ ናቸው። ከመጀመሪያው ጀምሮ የምታውቂያቸውን ስማቸውን ጥቀሽ። እሺ፣ የመጀመሪያው ፓትርያርክ ብፁዕ ወቅዱስ አቡነ ባስልዮስ ናቸው። ሁለተኛው ፓትርያርክ ደግሞ ብፁዕ ወቅዱስ አቡነ ቴዎፍሎስ ናቸው። ሶስተኛው ደግሞ ብፁዕ ወቅዱስ አቡነ ተክለ ሃይማኖት ናቸው። አራተኛው ደግሞ ብፁዕ ወቅዱስ አቡነ መርቆሬዎስ ሲሆኑ አምስተኛው ደግሞ ብፁዕ ወቅዱስ አቡነ ጳውሎስና አሁን ያሉትና ስድስተኛው ፓትርያርክ ደግሞ ብፁዕ ወቅዱስ አቡነ ማትያስ ናቸው። በጣም ጎበዝ። ሲኖዶስ ማለት ነው? ሲኖዶስ ማለት የሊቃነ ጳጳሳት እና የፓትርያርኩ ስብስብ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በዓመት ስንት ጊዜ ነው ጉባኤ የሚያካሂዱት? በዓመት 2 ጊዜ ነው። እሺ ልጆች፣ እናንተም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክና የእናንተን ሀገረ ስብከት ሊቀ ጳጳስ ማወቅ አለባችሁ። እሺ ጎበዞች።